ፖሊሶቹና ኮማንደሩ አሉ። ترى مين ما تفتح سيمبا عندك الفرق من الزقبة يجي سيمبا ሰላም ምን ነበር? ሰላም ውድ ኑሃ ድራማ ተከታታዮች እንዴት ናችሁ? ሰላም ናችሁ ወይ? ዛሬ ይዤላችሁ የመጣሁት ክፍል 151 ነው። ዛሬ ኮማንደሩ ወደ አቶ ሌኩን ቤተሰብ ጋር ሄደው ነበረ ማለት ነው። እንግዲህ አቤት ምን ልርዳ ብለው ጠየቁት። እኔ የመጣሁትኝ እችን ልጅ ተከትዬ ነው። እዚህ ቤት ምን አለ እና ደግሞ ጎረቤት ነበር የመጣሁትኝ ብሎ ተናግረዋል። አቶ በሉ ማለት ነው። ሌኩን እና ጎረቤት ለጎረቤት መጥተህ እኔ ቤት ለምንድን ነው የመጣኸው ብለው ተናገሩት ማለት ነው። እንግዲህ አቶ በሉ ደግሞ እችን ትንሽዬ መረጃ ይዘህ ነው ወይ እኔ ላይ እንደዚህ ምደነፋ እያሉ ይገኛሉ። ለአቶ ሌኩን ዳጊ መጣ። ዳጊም ደግሞ ምን ነው ጋሼ አለ። ቶልጄ እዚህ ትንሽ እዚህ አለፍ ሲል ያ ሰላም ሊለን መጥቶ ነው ብለው ጋሽ ሌኩንን ተናገሩ ማለት ነው ለዳጊ። ዳጊ ደግሞ ተበሳጭቶ ይሄ ሰውዬው አንድ ነገር ላደረገው ነው አለና ተው ልጄ ካለን ችግር እንውጣ ስንል ሌላ ችግር እንዳትፈጥርብን ብሎ አቶ ሌኩንን ለልጃቸውን አረጋጉት ማለት ነው። እንግዲህ እዚህ ጋር ዳጊና ኮማንደሩ ተፋጠዋል። እዚህ ደግሞ ናቲ ያልኩኝ ይቅርታ፣ ዳጊና ወንድምየው ተገናኙ። ምን ነው ወንድሜ ጠፋህ? በዛው ጠፋህ እኮ ቢያንስ ይምባልየው ብለህ አትመጣም ወይ ብሎ ለወንድሙ ነገረው። አው እስኪ በቃ እዚህ ማስቆምን ትተህ እስኪ ገብቼ ልየው ብሎ ዳጊም ተናገረ ማለት ነው። አቶ ሌኩንና ልጆቻቸው ይዞ ወደ ውስጥ ገቡ እና በጣም ደስ የሚል ትዕይንት ነበረ። በሰዓቱ ቤተሰብ አንድ ላይ ሰብሰብ ብሎ ሲጫወቱ ደስተኛ ሆኑ። እኛ ቤት ዛሬ ሁላችንን ተሰብስበናል ደስተኞች ነን ብሎ እየተጫወቱ ነበረ መላ ቤተሰብ። እንዲሁም የዳጊን አባት ሲምባ ጀግና አባት፣ የምር ጀግና አባት ነው። ዛሬ ሌኩን ቤተሰብ ኑሃና አቶ ሲምባ ነው ዛሬ ቤተሰቦች ያዳኑት ማለት ነው። እንግዲህ አቶ ሌኩንን በደበቁት መረጃ ምክንያት ኮማንደርን ደግሞ ቤተሰብህን አጠፋለሁ ተው ተኔ ጋር እንደዚህ አትሁን ብለው ነበረና አቶ ኮማንደር ደግሞ እንግዲህ ዛሬ ሰው ልከዋል ማለት ነው አቶ ሌኩን ቤትም። እሱን ደግሞ ያው መረጃ ለመቀበል ቤተሰቡን እንዲያጠቁ ነበረ ማለት ነው። በዛ የመጣ ደግሞ ሲምባ ነው ያዳናቸው። በጣም ደስ ይላል። ሲምባ ጥሩ እየተጫወተ ነው ያለ። ሀቅ መቼም ተደብቃ አትቀርም ትወጣለች እያለ እንግዲህ እየተደባበቀ እየተሽለከለከ ነው የሚኖረው ማለት ነው። እንግዲህ ጋሽ ሌኩን ወይ አቶ ሌኩን ቤተሰቦቻቸውን እየሰበሰቡ ምን አለ የኢትዮጵያ ሕዝብ በሙሉ እንደ አቶ ሌኩን ቅን ልብ ቢኖር ብዬ በጣም የምመኘው ከዚህ ድራማ ደግሞ ባየኋቸው ብዬ የምመኘው አቶ ሌኩንን በጣም እጅግ በጣም አርጌ መወዳቸው እንዲሁም አድናቂዎቻቸው ነኝ ማለት ነው። አቶ ሌኩን ቤተሰብ የቤተሰብን ክብር ቤተሰብን በምን አይነት መንገድ መምራት እንዳለብን የሚያስተምሩን ትምህርት የሚለግስ ድራማ ነው ይሄ ድራማ። በነገራችን ላይ ከዚህ ድራማ እንግዲህ ከሙስና ውጪ ሌላ ኮማንደር በኩል ነው ይሄ ሙስናም ያለ፣ ግን በሌኩን ቤተሰብ ላይ ደግሞ በጣም ደስ የሚል የቤተሰብ እንትን ነው ያለ ማለት ነው። እዚህ ጋር ደግሞ ቤተሰብ ሙሉ ተሰብስቦ እናት ከልጇ ተገናኝታ፣ እዚህ ጋር ደግሞ ኑሃና አምራት ተገናኝቶ ስለ ወይ ስሟ ጠፋብኝ ስለሷ ሰርግ ያወሩ ነው ብቻ። እዚህ ጋር ሲምባ ደግሞ ለቤተሰቡ ችግር ሊሆን ነው እያለ እሱም እያሰበ ነው
በጣም ደስ የሚልና አሪፍ ቆይታ ነው የዛሬ ድራማ። በጣም ተመችቶኛል። እናንተም እንደተመቻችሁ አልጠራጠርም። ቀጣይ ደግሞ በሌላ ክፍል እስከምንገናኝ